ተከታታይ ድራማው የሚጀምረው ሚካ በምትባል ቆንጆ ልጅ ነው። ገና ትንሽ እያለች በአንድ ቀን ከቤተሰቧ ተለይታ ትጠፋለች። እያለቀሰች በመንገድ ስትሄድ የውበት ንግሥት ውድድር ወደሚካሄድበት ትምህርት ቤትም ትደርሳለች። አሸናፊዋ ልጅ ታያትና ልትረዳት ወደ እርሷም ትሮጣለች። ከዚያም ወደ መድረኩ ትወስዳታለች። ሚካ ቤተሰቧን ስትጠራ ቆይታ በመጨረሻ ቤተሰቧ አስተውለውም ያገኟታል። ልጅቷም ሚካ ስሜቷ እንዲሻሻል የራሷን ዘውድም ታጠልቅላታለች። ሚካ ትደሰታለች፣ ታመሰግናታለች፣ በባህሪዋም ትረካለች። ለዚህም ነው ስታድግ እንደ እርሷ ለመሆን የውበት ውድድር ለመወዳደርም የወሰነችው። ልጅቷም ህልሟን እንድታሳካም ታበረታታለች። ዓመታትም ያልፋሉ። ሚካም ካደገች በኋላ ወደ ሁለተኛ ደረጃ ትምህርት ቤት እንደገባችም እናያለን። ትንሹ ወንድሟ ሊቀሰቅሳትም ይገባል። ነገር ግን ተኝታ እያለች ፎቶዋን አንስተው በክፍል ጓደኞቿ ግሩፕ ላይ እንደሚለቀውም እንደሚያጋልጣትም ያስፈራራታል። ሚካ ትፈራና እሱን ልትይዘውም ስትሮጥም ትሰናከላለች። ያቺ እርሷንም የረዳቻት ልጅ ፎቶ እንደያዘች እናያለን። አሁንም እንደ እርሷ የመሆን ህልም አላት። ከዚያም ከቤተሰቧ ጋር ቁርስ ለመብላትም ትሄዳለች። ትምህርት ቤቷ የውበት ውድድር እንደሚካሄድና ከክፍሏ 2 ተማሪዎች እንደሚሳተፉም ትነግራቸዋለች። አንደኛው ጆን የተባለ ተማሪ ነው። እሱ መልከ መልካምና ሞዴል ነው። ሁለተኛዋ ደግሞ ዩሪ የተባለች ልጅ ናት። ታዋቂና ብዙ ተከታዮችም አሏት። እርሷም መሳተፍም ትፈልጋለች። ነገር ግን እናቷ አንቺ ደሃ ነሽ፣ የእነሱ ደረጃ አትደርሽም ትላታለች። ሚካ ተስፋ ትቆርጣለች። ነገር ግን በእናቷ ንግግርም ትስማማለች። ከቤትም ወጥታ ማዝና ወደ ትምህርት ቤት ለመሄድ ከጓደኞቿ ጋር አውቶቡስ ውስጥም ትገባለች። በአጋጣሚ ከሰራተኛ እጅ የወደቀ የቲሹ ሳጥን ታያለች። ልትመልስለት ስትሄድ ግን ከመመስገን ይልቅም አልፈልገውም ብለውም ትቷትም ይሄዳል። ሚካ ባያያዙም ታዝናለች። አውቶቡሱም ይሄድባታል እናም አትይዘው። ነገር ግን ከዚያ በኋላ አንድ ተማሪ ሚካን ያስቸገረውን ሰራተኛ ሲጮህበት እናይና ይቅርታ እንዲጠይቅም ያስፈራረዋል። ካልሆነ ግን እንደሚቆጭበትም ይነግረዋል። ሰራተኛው ፈርቶም ይቅርታም ይጠይቃል። ከዚያም ይሸሻል። ሚካ ትደሰታለች። የረዳትን ተማሪ ልታመሰግነው ስትሄድ ትልቅ ድንገተኛ ክስተትም ይፈጠራል። እሱ በትምህርት ቤቱም እጅግ መልከ መልካሙ ተማሪ ጆን ነው። ሚካ ትኩር ብላ ስትመለከተው አይኖቿ በልብ ምልክትም ይሞላሉ። ነገር ግን እሱ ሊያናግራትም ይቀርባል። ሚካ ስሟን በማወቁም ትገረማል። እሱ ግን የክፍል ጓደኛዋ እንደሆነ የሚነግራትና ትምህርት ቤትም እንደረፈደባትም ያስተውላል። ሊያደርሳትም ይወስናል። እጇን ይዞ መሮጥ ይጀምራል። ጀግናችን በጣም ታፍራለች። ህልም እያየች ያህልም ይሰማታል። ነገር ግን ሰዓቱ ሳይረፍድ ክፍልም ይደርሳሉ። ተማሪዎች በአንድ ላይ ሲገቡ ሲያዩም ይገረማሉ። አንድ ነገር እንዳለም ያስባሉ። ነገር ግን ሚካ በአጋጣሚ መንገድ ላይ እንደተገናኙም ትነግራቸዋለች። በኋላም የክፍሉ ተወካይም የውበት ውድድሩንም ያበስራል። መሳተፍ የሚፈልግ ካለም ይጠይቃል። ሁሉም ዩሪ እንደምታሸንፍ ስለሚያውቁ ማንም አይሳተፍም። ነገር ግን ዩሪ ሚካ ከጆን ጋር ክፍል ውስጥ በመግባቷም ትቀናለች። ስለዚህ ልታዋረዳትና ልትበቀላትም ትወስናለች። ምክንያቱም ውብ እንደሆነችም ትነግራታለች። እንድታስብበትም አትፈቅድላት። ስሟንም ትጽፋለች። እንደ ወጥመድም እንድትገባ ታጨበጭባለች። ሚካ በሆነው ነገር ትገረማለች። እድሏ እንደተቃናላትና ህልሟን እንደምታሳካም ታስባለች። ትደሰታለች። እየዘፈነችና እየጨፈረች ወደ ቤትም ትሄዳለች። ነገር ግን እናቷ ስታውቅም በትምህርቷ ላይ እንድታተኩር ትፈልጋለችና ትከለክላታለች። ፈተና እንደደረሰና ማለፍ እንዳለባትም ትነግራታለች። ሚካም ታዝናለች። ወደ ክፍሏም ገብታ ታለቅሳለች። ወንድሟ ሁኔታዋን አይቶም እንድትሳተፍም ይጠይቃታል። ሚስጥሯንም እንደሚጠብቅም ይነግራትና ሚካ ትደሰታለች። በማግስቱ ወደ ትምህርት ቤትም ትሄዳለች። ነገር ግን ዩሪ እየጠበቀቻት ነው። ልትረዳት እንደምትፈልግም ትመስላለች። ሜካፕ ልታደርግላትም ትወስዳታለች። ሚካ መልኳ ሲያምርም ስታይም ትገረማለች። ትደሰትና ታመሰግናታለች። ለውድድሩም ማስታወቂያ ፎቶ ለመነሳትም ትሄዳለች። ፎቶዎቹ ሲወጡ ታፍራለች። በራሷም አትተማመንም። ነገር ግን ጆን ያበረታታል። ውብ እንደሆነችና እንደሚረዳትም ይነግራትና ያረጋጋታል። ሚካ ንግግሩ ይነካታል። ላደረገላት ነገር ታመሰግነው ዘንድ እጁንም ትይዛለች። ያደረገችውን ስትረዳም ታፍርና ትለቀውናም ትሮጣለች። ጆንም እጆቹን እየተመለከተ በደስታም ይቀራል። በልቡ እንደወደዳትና እንደተማረከባትም ይታያል። ቀናት ያልፋሉ። የውድድሩ ቀንም እየቀረበም ይሄዳል። ሚካ መዘጋጀትም ትጀምራለች። ክብደቷን ለመጠበቅ በየቀኑም ትሮጣለች። ከዚያ በኋላ ወደ መድረክም ትሄድና ረጅም ጫማ አድርጋ መራመድም ትለማመዳለች። ጆንም ያያትና ሊረዳትም ይወስናል። በራሷ እንድትተማመንም ምክርም ይሰጣታል። እየተለማመዱ ይበልጥም ይቀራረባሉ። ከአንድ ሳምንት በኋላ የሚጠበቀው ቀንም ደረሰም። ሚካ በጣም የሚያምር ቀሚስ ለብሳ መስታወት ፊትም ትቆማለች። ህልሟ እየተሳካ መሆኑንም አታምንም። ጆን ያያትና በውበቷም ይማረካል። በፍቅርም አይኖችም ትኩር ብሎም ይመለከታታል። ዩሪ ትቀናለች፣ ነገር ግን አታሳይም። ሶስቱም ውድድሩን ለመወዳደር ወደ መድረክም ይወጣሉ። ጆን የመጀመሪያው ሆኖም ይጀምራል። በራስ መተማመን ተላብሶ በታዳሚው ፊትም ይራመዳል። ሁሉም በመልኩም ይማረካሉ። ስሙን እየጠሩም ያበረቱታል። ሚካ እሱን እያየች ውድድሩ ካለቀ በኋላ ስሜቷን ልትገልጽለትም ትወስናለች። በተራዋ ጊዜም ስትዘጋጅ አንድ ጣሪያ ላይ ያለ መብራት ወደ ዩሪ ሊወድቅ ሲልም ታያለች። ትፈራና ልታድናት ወደ እርሷም ትሮጣለች።
በተገቢው ሰዓት ወደ ጎንም ትገፋታለች። ነገር ግን በሚያሳዝን ሁኔታ መብራቱ እርሷ ላይም ይወድቃል። በዚህም ምክንያት ፊቷ ላይ ከባድ ጉዳትም ይደርስባታል። በዚህም ምክንያት ውድድሩ ይሰረዝና ወደ ሆስፒታልም ይወስዷታል። ስትነቃም ፊቷ በብዙ ፋሻ እንደተጠቀለለም ታገኛለች። ቤተሰቧ ፊቷ ቆሞም ደንዝዟል። ነገር ግን ቢያንስ በመንቃቷም ተደስተዋል። ደህና እንደምትሆንም ያረጋግጡላታል። ከዚያ በኋላም ወደ ቤትም ትመለሳለች። ነገር ግን ወንድሟ ለቤተሰቧ ሲያለቅስና ፊቷ ላይም ያለው ቁስል እድሜ ልኳን እንደሚታይ ሲናገርም ትሰማለች። ሚካ በሰማችው ነገርም ደንዝዛለች። ወደ መስታወትም ትሮጣለች። ማረጋገጥም ትፈልጋለች። ፋሻውን ስትፈታ ፊቷ እንደተበላሸም ታያለች። ታለቅሳለች። ምክንያቱም ህልሟን ፈጽሞ ማሳካትም አትችልም። በክፍሏ ውስጥም ራሷ ላይም ትዘጋለች። ስሜቷንም ተጎድቷል። ከቤት ለመውጣትም ሆነ ለማንም ለመናገር ፈቃደኛም አይደለችም። ይህ ጊዜ 1 ወር ሙሉም ያልፋል። የቤተሰቧ ሁኔታም ያሳዝናታል። ምክንያቱም እርሷን በማሰብ አዝነዋልና እየተሰቃዩ ነው። ስለዚህ ወደ ትምህርት ቤቷ ለመመለስም ትወስናለች። ትምህርቷን መቀጠልም አለባት። በፊታቸው ደህና እንደሆነችም ትመስላለች፣ ትስቃለች። ነገር ግን ትምህርት ቤት ስትደርስም በቅርጿም ታፍራለች። ፊቷን ለመሸፈን ጃኬቷንም ትለብሳለች። በአጋጣሚ ዩሪም ከጆን ጋር ቆማ ስለ እርሷም ስትናገርም ታያለች። ጆንን ትዋሸዋለች። ራሷን የወደቀችው ለዚህም ነው ውድድሩንም ያበላሸችም ትለዋለች። ድሃ ስለሆነችም ትዘብትባታለች። እርሷ ጓደኛ አይደለችም፣ ውድድሩ ላይ እንድትሳተፍ የጠየኳት ለመዝናናት ነው ትለዋለች። ሚካም ከአምድ ጀርባ ቆማ ስትሰማ እድሉንም ትጠቀምበታለች። ዩሪ ጆንን ለመቅረብ ትሞክራለች። በፊቷ እንደተዋደዱና ለዓመታት እንደሚዋደዱም ታስመስላለች። ሚካ ይህንን ከዚህ በላይ መቋቋም አትችልም። ጆን ሊያታልላትም ከእርሷ ጋርም ተስማምቶ እንደነበረም ታስባለች። ታዝናለች። እያለቀሰችም ትሮጣለች። የህንፃው ጣሪያ ላይም ትወጣለች። ልትዘል ትፈልግ ነበር። ነገር ግን በድንገት የማታውቀው ተማሪ ተከትሏትም ይደርሳል። ለምን እንዲህ ማድረግ ፈለግሽ ብሎም ይጠይቃታል። በዚያን ጊዜም ታለቅሳለች። በፊቷ ላይም ያለውን ቁስልም ታሳየዋለች። ህልሟ እንደጠፋም ትነግረዋለች። በአንድ ቀን የውበት ንግሥት መሆን ትመኝ ነበረ። አሁን ግን የምትኖርበት ምንም ምክንያት እንደሌለም ትነግረዋለች። ነገር ግን እሱ ለምን ይህን ሁሉ ታድርጊያለሽ? አሁንም ውብ ነሽ። ሞት መፍትሄ አይደለም። ህልምሽን ለማሳካት እድል አለሽም ይላታል። አዲስ ገጽ ለመጀመር በራሷ እንድትተማመንም ያደርጋታል። ሚካ በንግግሩ ትነካለች። በድንገትም ትሮጣል። አጥር ላይም ትወጣለች። ተማሪው ልትዘል ይሆናል ብሎ ፈርቶ ነበር። ነገር ግን ሳቅ ታበዛለች። ደካማ አይደለሁም፣ ማንም እንዲዘብትብኝ አልፈቅድም እያለች በከፍተኛ ድምፅም ታወራለች። ተማሪው በባህሪዋም ይማረካል። ደህና እንደሆነችም እርግጠኛም ይሆናል። ከዚያ በኋላ ጀግናችን ወደ ክፍል ለመመለስም ትወስናለች። ነገር ግን መንገድ ላይም ዩሪንም ታገኛታለች። በፊቷ ላይ ያለውን ቁስል ስታይም እንደምታዝንም ትመስላለች። ነገር ግን ሚካ ቅርጼ እንዳለ ነው የምወደው፣ ማንም እንዲያዝንልኝ አልፈልግም ትላለች። በራሷ ተማምና ትታትም ትሄዳለች። ወደ ክፍል ለመግባትም ትደፍራለች። ነገር ግን አስተማሪው ማይቷት ሊያናግራትም ይፈልጋል። ከዚያ በኋላ ጆን ወደ ትምህርት ቤት እንደተመለሰች ከተማሪዎችም ይሰማል። ሊያረጋግጥና ሊያያት በፍጥነትም ይሮጣል። ነገር ግን አያገኛትም። የክፍል ተወካዩ እንደተጨነቀም ያስተውላል። ይገረማል። እወዳታለሁ ብሎም ይጠይቀዋል። ጆን ይጨነቃል። ለማረጋጋት እንደፈለገ ብቻም ይነግረዋል። ዩሪ ርቃም ትሰማለች። በንግግሩም ትቀናለች። ከዚያ በኋላ መምህሩ ለጀግናችን የሕክምና ማጣበቂያ ፕላስተርም ይሰጣታል። ተማሪዎች እንዳይዘብቱባት ቁስሉም እስኪድን ድረስ በፊቷ ላይም እንድታስቀምጠውም ይነግራታል። ሚካ ትደሰታለች፣ ታመሰግነዋለች። እንዲያ ለማድረግም ትወስናለች። ከዚያ በኋላም ከእርሱ ጋር ወደ ክፍልም ትገባለች። ተማሪዎቹ ጓደኞቿ እንደሚቀበሏት አስባ ነበር። ነገር ግን ማንም አልተቀበላት። የቅርብ ጓደኛዋ እንኳ ዩሪ እድሉን ትጠቀምበታለች። ትሄድና ታቅፋታለች። ልናፈቀቻትም ትመስላለች። አደጋው በደረሰ ጊዜ እዚያ እንደነበረችና በሚያሳዝን ሁኔታ ልታድናት እንዳልቻለችም እያለቀሰችም ትናገራለች። የተማሪዎቹንም ርኅራሄ ለማግኘትም ይህንንም አድርጋለች። በእርግጥም ሁሉም እንቧንም ያምኑበታል። ደግ እንደሆነችም ያስባሉ። ሕይወቷን ለማዳን ጀግናችን ራሷን እንደሰጠች ማንም አያውቅም። ሚካ እየታለሉ በመሆናቸውም ታዝናለች። ወደ ቦታዋ ስትሄድም ያዳናት ተማሪ አጠገቧ ተቀምጦም ታገኘዋለች። ትገረማለች። እዚያ ምን እንደሚሰራም ትጠይቀዋለች። መምህሩም ሶራ የተባለ አዲስ የተዛወረ ተማሪ እንደሆነም ያስተዋውቃታል። በድንገት ወደ እርሷ ቀርቦ ፈገግታሽም ውብ ነውም ይላታል። በራሷም ታፍራለች። ትታው ወደ ሌላ አቅጣጫም ትመለከታለች። ነገር ግን ከጣሪያው ላይ ለመዝለል እንደሞከረች ለማንም እንደማይናገርም ያረጋግጥላታል። ጆን ሲያወሩም ያያቸዋል። እርስ በርሳቸው በመተዋወቃቸውም ይገረማል፣ ይቀናል። ነገር ግን ልጃገረዶቹም ወደ ሶራ የሚሄዱና ዛሬ ለሚያዘጋጁትም የደስታ መገለጫ ድግስ እንዲመጣም ይጋብዙታል። ሚካ በመካከላቸው ቦታ እንደሌላትም ታስባለች። ከክፍል ለመውጣትም ትወስናለች። ነገር ግን ሶራ መሄድና እጇንም ይዛታል። ሚካ ከኔ ጋር ከተገኘች ብቻ ነው የምመጣውም ይላቸዋል። ልጃገረዶቹም ይገረማሉ። እርሷንም ለመጋበዝም ይገደዳሉ። ጀግናችን ትገረማለች። ለምን እንደዚህ እንዳደረገ ለማወቅም ትከተለዋለች። ልክ እንደ ቀድሞ ደስተኛ ሆነሽም ስትስቂ ማየት ፈልጋለሁ ይላታል። ሚካ በንግግሩ ትደሰታለች። ደግ ሰው እንደሆነም ይሰማታል። ቀኑ ማብቂያ ላይ ወደ ጓደኛዋም ትሄዳለች አብረው ለመሄድ። ነገር ግን በዚያን ጊዜ ጓደኛዋ ይቅርታ ትጠይቃለች። ወደ ድግሱም አብረው ስለሚሄዱ ዩሪን እየጠበቀች እንደሆነም ትነግራታለች። ጀግናችን የቅርብ ጓደኛዋ እንደተወቻትም ታዝናለች። ብቻዋን ለመሄድም ትወስናለች። ነገር ግን ጆን በዚያን ጊዜም ያያታል።
ይጠራታል። ለምን እንደዘገየችም ይጠይቃታል። እሷ ግን ከዩሪ ጋር ቆማም ያየችውንም ታስታውሳለች። ዘግይቻለሁ መሄድ አለብኝም ትለዋለች። ጆን ሊገፋትም አይፈልግም። ድግሱ ላይ እጠብቅሻለሁ ይላታል። ግራ ትጋባለች። ለመገኘትም ትፈራለች። ነገር ግን ትደፍርና ለመሄድም ትወስናለች። የሚያምር ቀሚስ ለብሳ በሰዓቱም ትደርሳለች። ነገር ግን ማንም እንደማይጠነቀቅላትም ትገነዘባለች። ለእርሷ ያላቸው ግዴለሽነትም ጓደኛዋን ጨምሮም ያሳዝናታል። ሚካ ታዝናለች። ብቻዋን ቆማ ስታለቅስም ጆን ያያትና ወደ እርሷ ሄዶም ተናደሽብኛል ብሎም ይጠይቃታል። ሚካም ተናዳም ከዩሪ ጋርም ስትቆም አይቻለሁ እንደምትወዳትም አውቃለሁም ትላለች። ችግር እንዳይፈጠርም ከእርሷ እንዲርቅም ጠይቀዋለች። ጆን ይገረማል። የተፈጠረውንም ያስታውሳል። ዩሪን እንደማይወዳትና ከሄደች በኋላ ገፍቷት እንደነበረም እናውቃለን። እሷ እንደከሰሰችው በማሰቡም ያዝናል። ትቷትም ይሄዳል። ሶራም እዚያው ቆሞ የሆነውን ሁሉም ይመለከታል። ወደ ጀግናችን ሄዶም ሊያጽናናትም ይሞክራል። ራሱን እንዲከላከል እድል መስጠት አለብሽም ይላታል። ሚካ ጥፋተኛ እንደሆነችም ይሰማታል። ይቅርታ ልትጠይቀውም ትወስናለች። ነገር ግን ሁለት ልጃገረዶች ጓደኛዋንም ሲያንገላቱም ታያለች። ሳታስበው ወደ እነርሱም ትሮጣለች። እነሱ ልትገፋቸውም ትሞክራለች። ነገር ግን እነርሱ መልሰው ወደ ዋና መዋኛ ገንዳ ውስጥም ይገፏታል። የፊቷ ማጣበቂያ ፕላስተርም ይነሳል። በዚያን ጊዜ ሁሉም ተማሪዎችም ቁስሉንም ያዩታል። ቅርጿንም አይተውም ይፈራሉ። እንደ አስፈሪ አውሬም ተመለከቷት። ሚካም ታፍራለች። እይታቸው እንደ ሰይፍም ይቆርጣል። ልታለቅስም ስትልም ጆን በተገቢው ሰዓትም ደረሰ። ምንም እንኳን በለበሰው ልብስ ቢሆንም ወደ ውሃ ውስጥም ዘሎም ይገባል። በእጆቹም ይሸከማታል። ሁሉም ያደረገውን ነገርም ያደንቃሉ። ነገር ግን ሚካን ይዞ ስለነበረም ይንገዳገዳል። እሱም ይወድቃል። ሶራም ይስቃል። ከዚያ ሁለቱንም ለመርዳትም ይሄዳል። ከዚያ በኋላ ልብሳቸውንም ይቀይራሉ። ነገር ግን ጀግናችን በጆን ላይም ትናደዳለች። ሊያሾፍባት የፈለገ መስሏት ከእንግዲህ አንተን ማየት አልፈልግም ትላለች። ጆን ሊረዳትም ይሞክር ስለነበረ ንግግሯም ያሳዝነዋል። ይቅርታ ጠይቆ ትቷትም ይሄዳል። ልቡ ተሰብሯል። ሶራ ይነቅፋታል። ለምን እንዲያደረግሽ ብሎም ይጠይቃታል። እሷ ግን እያለቀሰች የሰዎች እይታ ሰልችቶኛል፣ ሁሉም ሲያዝኑልኝ ይሰማኛል ትለዋለች። ማንም ሳያዝንባት በሰላም መኖር እንደምትፈልግም ትነግረዋለች። በድንገት ጓደኛዋ አዳዲስ ልብሶችን ይዛም ትመጣለች። በምትፈልጋት ጊዜም ስለራቀቻት ራስ ወዳድ እንደነበረች ይቅርታ ትጠይቃለች። ታለቅሳለች። ይቅር እንድትላትም ትለምናለች። ጓደኛ እንደነበሩም ታስታውሳለች። ሚካ በንግግሯ ትደሰታለች፣ ታቅፋታለች። ፈጽሞ እንደማታዝንባትም ትነግራታለች። ለልብሶቹም ታመሰግናታለች። ነገር ግን ጓደኛዋ የገዛላት ጆን እንደሆነም ትነግራታለች። ጀግናችን ትገረማለች። ከእርሱ ጋር ያሳለፈችው ጊዜ የረዳትን ጊዜም ታስታውሳለች። ሁልጊዜም ደግ የነበረው ከጎኗ የቆመው እሱ ብቻ እንደሆነም ታውቃለች። ልቡን ስለሰበረች ጥፋተኛ እንደሆነችም ይሰማታል። ይቅርታ ለመጠየቅም ትወስናለች። ከድግሱም ወጣች። ከዛም ፈልጋ ስታገኘው ወደ እሱም ሮጠች። ከዛም ይቅርታ ጠይቀችው። እንደማይቀበላት አስባ ነበረ። ነገር ግን እጇን ይዞ ወደ ባህሩ አቅራቢያ ወዳለ ቦታም ይወስዳታል። ደስታን ለመስጠትና ስሜቷን ለማሻሻል ርችቶችን አዘጋጅቶ ነበረም። ሚካ በህይወቷ ውስጥም ስላለ ታመሰግናለች። አብረው ይጫወታሉ፣ ይስቃሉ፣ ደስ የሚል ጊዜም ያሳልፋሉ። ታርቀውም በመካከላቸው የነበረውን አለመግባባትም ይረሳሉ። ደስተኛ ሆነውም ይቀጥላል። ጆንም እያየም ይማረካል። እንደወደዳትም ይታያል። ስሜቱን በመጨረሻ ለመናገርም ይወስናል። ነገር ግን በድንገት ዩሪ የተባለችው ተንኮለኛ መታ የፍቅር ጊዜያቸውንም ታበላሻለች። በኩባንያ ውስጥ አስፈላጊ ስራ እንዳላቸውና ከእርሷ ጋር እንዲሄድም ጠይቀዋለች። ጆን ፈቃደኛ አይደለም፣ መሄድ አይፈልግም። ነገር ግን አባቷ ባይረዳቸው ኖሮም ቤተሰቡ ይከስር እንደነበረም ታስታውሰዋለች። ከእርሷ ጋር ካልሄደም እንደሚቆጭም ታስፈራረዋለች። ሚካ በሰማችው ነገር ትገረማለች። የቤተሰቡንም ዕዳ ለመክፈል በግድ እንደተሳሰረባትም ታውቃለች። ያሳዝናታል። ችግር እንዳትፈጥርበትም ተሰናብታም ትሄዳለች። ጆንም ያዝናል። በግድ ከዩሪ ጋር መሄድም ይኖርበታል። ወደ ኩባንያውም ትወስደዋለች። እዚያም መልከ መልካም ስለሆነም ለአዳዲስ ምርቶች ማስታወቂያ እንዲነሳም ይጠይቁታል። ልጃገረዶቹ ሁሉም ይወዱታልና ልትጠቀምበትም ትሞክራለች። ቢደክመውም ለመስማማትም ይገደዳል። በማግስቱ ሚካ ወደ ትምህርት ቤት ለመሄድም ትነሳለች። ከመውጣቷ በፊት አባቷ ቁስሏን ለመሸፈን ማጣበቂያም ይሰጣታል። ነገር ግን በዚህ ጊዜ እምቢ ትላለች። ሰዎች እንደዚህ እንዲያዩኝ ይፈልጋለሁም ትላለች። አባቷ በንግግሯና በራስ መተማመኗም ይደሰታል። አዎ ልጄ ጎራብሽ አድርጊኝም ይላታል። ሚካ ትታውም ትወጣለች። በዚህ ጊዜ ጓደኛዋ ተጠብቃት ነበረ። አብረው ወደ ትምህርት ቤትም ይሄዳሉ። ግንኙነታቸውም እንደ ቀድሞ በመመለሱ ጀግናችንም ትደሰታለች። አብረው በደስታም ይሄዳሉ። ክፍልም ሲደርሱ ሚካ ቦታዋ ላይም ትቀመጣለች። ነገር ግን ጆንና ሶራም ይጠብቋት ነበረም። ሁለቱም ያናግሯታል። ቅርጿም የበለጠ እንዳማረና ማጣበቂያውን ባትጠቀም እንደሚሻልም ይነግሯታል። በንግግራቸውም ትደሰታለች። በራስ መተማመኗም ከቀድሞ በላይም ይመለስላታል። የክፍለ ተማሪዎች የትምህርት ቤቱ እጅግ መልከ መልካም የሆኑ ሁለት ወጣቶች ከእርሷ ጋር ሲቆሙ ሲያዩ በጣም ይገረማሉ። ምክንያቱም እርሷም ተገላና ምንም ጓደኛ አልነበራትም ነበረም። ሁሉም ይቀኑባታል። በተለይም ዩሪ የተባለችው ተንኮለኛ በጣም ትናደዳለች። ዝናዋንና ትኩረቷንም የወሰዱባት ወንዶችም ናቸውና ትኩረትን ወደ እርሷ ለመሳብ ትወስናለች።
እኔና ጆን ማስታወቂያ አብረን እንሰራለን፣ ክፍላችን ውስጥም ፎቶ እንነሳለን ብላ ትናገራለች። ተማሪዎቹ ለዓመታት እንደሚዋደዱ እንዲያስቡ ይህንን አደረገች። ነገር ግን ጆን በንግግሯም ይረበሻል። የቤተሰቡ ዕዳ ስላለበት ሁሉንም ነገር ለመቻልም ይገደዳል። ከትምህርት በኋላም ጆን ወደ ሚካ ሄዶ የፍቅር ስሜቱን ሊነግራትም ይሞክራል። ነገር ግን እሷ ንግግሩን አቋርጣ ትናንትም ርችትም ስላመጣላት ታመሰግነዋለች። የቅርብ ጓደኛዬ እንደሆንክ እቆጥራለሁም ትላለች። ጆን በንግግሯም ያዝናል፣ እንደማትወደውም ያስባል። ደስተኛ መስሎም ይሄዳል። እሱ ሲሄድ ግን ትኩር ብላ ትመለከተው ነበረ። እርሷም እንደምትወደው ግልጽ ነው። ነገር ግን ስሜቷን ለመናገር ድፍረት የላትም። ከዚያ በኋላ ወደ ክፍል ይመለሳል። ማስታወቂያውን የሚቀርጸው ዳይሬክተር እየጠበቃቸው ነው። ተማሪዎቹ አብረው እንዲቆሙ ይጠይቃል። ነገር ግን ጀግናችንን ሲያየት ፊቷ ላይ ባለው ቁስል ምክንያት አብረው መቅረጽ እንደማይችሉም ይቅርታ ጠይቆም ይነግራታል። ሚካ በንግግሩ ታዝናለች፣ ቢሆንም እንዳታሳይ ትሞክራለች። ስራ እንደበዛባትም ትመስላለች። ተንኮለኛዋ ዩሪ ዳይሬክተሩን እንደዛ እንዲያደርግም የጠየቀችው በራስ መተማመኗን ለመስበር ነው። እቅዷ በመሳካቱም ትደሰታለች። ነገር ግንም ከጆን ጋር ፎቶም ስትነሳ ጆን ትኩረቱም በእርሷ ላይ ሳይሆን በጀግናችን ላይ እንደሆነም ትገነዘባለች። እንደሚወዳትም ትረዳለች። በኋላ ሚካ ስሜቷን ለማሻሻል ጣሪያ ላይም ትወጣለች። ነገር ግን እዚያ ሶራን ታገኘዋለች። ሲያያትም ይደሰታል፣ ሊያናግራትም ይቀርባል። ክፍልና ቀረጻውን ለምን እንደለቀቀችና ብቻዋን እዚህ ለምን እንደቆመችም ይጠይቃታል። ትጨነቃለች። እንዳባረሯትም መንገርም አትፈልግም። ከአንተ ጋር ስሆን ምቾት ይሰማኛል ትላለች። ሶራ በንግግሯም ይደሰታል። ልቡ ለእርሷ መምታት እንደጀመረም ይሰማዋል። የአዲስ ዓመቷ ዜማን አብረው እንዲያሳልፉም ይጋብዛታል። ሚካ ታመነታለች፣ ነገር ግን እስክትስማማ ድረስም ይወተውታታል። ከዛም ሲወርዱም ጆን ያያቸዋል፣ ይቀናል። አብረው በመሆናቸውም ያዝናል። ነገር ግን ቤተሰቡን ዕዳ ለመክፈልም ከዩሪ ጋር ለመስራትም ይሄዳል። ኩባንያውም ይሄዳሉ። ማስታወቂያውን አብረውም ይቀርጻሉ። በመልኩም የተነሳ ምርቱም ይሳካል። ትልቅ ሽያጭም ያስመዘግባል። ዳይሬክተሩም ይደሰታል፣ እንኳን ደስ አለህም ይለዋል። ነገር ግን ጆንም ትኩረቱ በእነርሱ ላይ አይደለም። የሚያስበው ሁሉ ስለ ጀግናችን ነው። ሊያገኛትም ስለሚፈልግ በፍጥነት መጨረስም ይፈልጋል። በዚያን ጊዜ ሚካ ከሶራ ጋር ጎዳና ላይ ነች። የአዲስ ዓመት በዓልን ምክንያት በማድረግም ለልጆችም ስጦታ ለማከፋፈል ትክክለኛ ልብስም ለብሰዋል። ይስቃሉ፣ ይጫወታሉ፣ ደስ የሚል ጊዜም ያሳልፋሉ። ሲጨርሱ ሶራም አይስክሬም ሊገዛላትም ይሄዳል። ነገር ግን በአጋጣሚ ጉልበተኛ ወጣቶችም ጀግናችንን ብቻዋን ስትቆም ያዩታል። ሳያስቡትም ይረብሿታል። መልኳን ለማወቅም ጭንብሏንም ያወልቃሉ። የፊቷን ቁስል ሲያዩም ያሾፉባታል። አስቀያሚ እንደሆነችም ይነግሯታል። ሚካ በንግግራቸውም ታዝናለች። ልታለቅስም ስትል ሶራ በተገቢው ሰዓት ይደርስና እነሱን ያርቃቸዋል። ከጎኗ እንደሆነም ያረጋግጥላታል። ነገር ግን ከጀርባ ገፍተው መሬት ላይ ይጥሉታል። ሚካ በእርሷ ምክንያትም እንደሚጎዳም ትፈራለች። እንዳይጣሉም ትለምነዋለች። ይዘውም ወደ ባህር ዳርቻም ትሄዳለች። ለተፈጠረው ነገርም ሁሉ ይቅርታ ትጠይቃለች። ነገር ግን የአንቺ ጥፋት አይደለም ይላታል። ሊያጽናናትና ስሜቷን ሊያሻሽልም ይሞክራል። ሚካም ታመሰግነዋለች። በሕይወቷ ውስጥ መኖሩ እንደሚያስፈልግም ትነግረዋለች። እዚያን ጊዜ ስሜቷም ይሻሻላል። አብረው እየበሉ ደስተኛም ይሆናሉ። በዚህ ጊዜ ጆን ከዚህ በላይ መቋቋም ስለማይችል እውነቱን ለዩሪ ለመናገር ይወስናል። ከረጅም ጊዜ በፊት ጀምሮም ጀግናችንን እንደወደዳትም ይነግራትና ከእንግዲህ ከእርሷ ጋር ለመሆን እንደማይችልም ይቅርታ ይጠይቃታል። ታዝናለች ወይም ታለቅሳለች ብሎ አስቦ ነበረ። ነገር ግን ትስቃለች። እጇን በአፉ ላይ አድርጋ ዝም በልም፣ እንደዚህ ማለት አትችልም፣ እኔም አልወድህም፣ ከኩባንያው ጥቅም የተነሳ ነው ከእኔ ጋርም የሆንከው ትለዋለች። ጆን በንግግሯም ይደሰታል። ወደ ጀግናችን ለመሄድም ይወስናል። ቦታውን ለቆ ሊፈልጋትም ይሮጣል። ነገር ግን ሲደርስም ከሶራ ጋር ይገኛታል። እጁንም ጉንጮቿ ላይ አድርጎ ነበርም ሲቀልድባትም ነበር። ሊቀርባት ሲልም ፍቅሩን ሲገልጽላትም ይሰማል። ጆን ልትስማማ ትችል እንደሆነም ያስባል። ቦታውን ለቆ ባዘንም ይሄዳል። ነገር ግን ሚካ ትፈራለች፣ ከሶራም ትርቃለች። አንድ ሰው ፍቅሩን ሲገልጽላት ይህ የመጀመሪያ ጊዜ ስለሆነም ትጨነቃለች። በደረሰባት አደጋ ስሜቷ ስለተጎዳ መገናኘት እንደማትችል ይቅርታም ጠይቀዋለች። ሶራ ግፊት አያደርግባትም። በራሷ እስክትወስን ድረስ ጓደኛሞች ሆነው ለመቆየትም ይስማማሉ። ወደ ቤት እስክትደርስ ድረስም አብሯትም ይሄዳል። ሚካ ታመሰግነዋለች። ከዚያ በኋላ ጆን ብቻውን ቆሞም ያዝናል። ጀግናችን እንደጠፋችበትም ያስባል። በድንገትም ተንኮለኛዋ ዩሪ ትደውልለታለች። በጣም ተናዷል። ነገር ግን ስላስፈለገችውም ይመልስላታል። በማግስቱ ሚካ ከጓደኛዋ ጋር ወደ ትምህርት ቤትም ትሄዳለች። ነገር ግን ሶራን በብስክሌት ሲሄድም ታገኘዋለች። ትናንት የሆነውን ነገርም ታስታውሳለች። ታፍራለች። እሱም ይጨነቃል። ሳይነጋገሩ እርስ በርስም ይተያያሉ። ጓደኛዋ በምላሻቸውም ትገረማለች። ነገር ግን ሚካ ርዕሱን ትቀይራለች። ጓደኛሞች ብቻ ነን ትላለች። በዚህ ጊዜም ጆን ብቻውን ተቀምጦ ሲያዝን እናየዋለን። ጓደኛው በትምህርት ቤቱ እጅግ ታዋቂ ተማሪ ስለሆነች እንዲቀርባትና እንዲያበረታትም ይነግረዋል። ጆን በንግግሩም ይስማማል። ያን ለማድረግም ይወስናል። ወደ ክፍል ሄዶም ከእርሷ ጋርም ያወራል። ይህ ቦርሳ ምንኛ ያምራልም ይላታል። እሷ ግንም ትስቅና ከተመረቀች ጀምሮ እንደነበራትም ትነግረዋለች። እንደገና ሊሞክርም ምሳቃዋ እንደሚያምርም ይነግራታል። የራሷ ሳይሆን የጓደኛ እንደሆነም ትነግረዋለች። ጆን ሌላ ምን ላመስግን ብሎም ያስባል። ለካ ከዩኒፎርምሽ ውጪ ምንም አልቀረም፣ ምርጫሽ በጣም ደስ ይላልም ይላታል። ሁሉም ተማሪዎች ተመሳሳይ ዩኒፎርም ስለሚለብሱም ትገረማለች።
የቤት ስራዋን ወይም ሌላ ነገርም ሊጠይቃት እንደሆነም ታስባለች። ጆንም እቅዱ እንደከሸፈበትም ይሰማዋል። ትቷትም ይሄዳል። በድንገትም ዳይሬክተሩ ወደ እሱ ይመጣና ከእርሱ ጋርም እንዲሄድም ይፈልጋል። ወደ መድረኩ የሚወስደውና የውበት ንግስትና ንጉስ ውድድር ለሁለተኛ ጊዜ እንደሚካሄድና እንዲሳተፍ እንደሚፈልጉም ይነግሩታል። ጆን ሚካም አብራው የምትሳተፍ ከሆነ እንደሚስማማም ይነግራቸዋል። ወደ ክፍል ሄዶ የሚነግራትና ትደሰታለች ብሎ የሚያስብ ነበረ። ነገር ግን ፊቷ ላይ ባለው ቁስል ምክንያት መሳተፍ እንደማትፈልግ ስትነግረው ይደነግጣል፣ ይናደዳል። የተፈጠረውንም ያስታውሳታል። ከጠፋችበት ጊዜ ጀምሮ ያቺም የረዳቻትን የውበት ንግስት መሆን ትመኝ እንደነበረም ይነግራታል። ሶራ ንግግራቸውንም ይሰማል። አንድ ነገርም የደበቀም ይመስላል። ሊያናግራት ሄዶም ትምህርትም እንዳለቀም እንድትጠብቀው ይነግራትና ሚካም ከጆን ለማምለጥም ትስማማለች። ፊቷን ለመታጠብ ወደ መታጠቢያ ቤትም ትሄዳለች። መስታወት ፊት ስትቆም ቁስሏንም አይታ ፊቷም ስለተበላሸ ህልሟን ለመተውም ትወስናለች። ከትምህርት ቤት በኋላ ሶራን በተቀጣጠሩበት ሰዓት ታገኘዋለች። ወደ እህቱ ወርክሾፕም ይወስዳታል። ጀግናችን ትንሽ እያለች ያዳነቻትን የውበት ንግስት እዚያ ስታይ ትደነግጣለች። ጠፋችበትን ጊዜም ያስታውሷታል። እህቱም ስላስታወሷትም ትደስታለች። ታሪኳን ትነግራታለች። ውድድሩን ካሸነፍ በኋላ በጠና ታምሜ ነበር። ስለዚህ ርቄ መሄድ ነበረብኝ። ሞዴልም መሆን አልቻልኩም። ነገር ግን እጅ አልሰጠውም። እስክድንም ታክሜ ነበር። ከዚያም ይህን ወርክሾፕ ከፈትኩና የምወደውን ዲዛይን መስራት ጀመርኩም ትላታለች። ስራዋንም ታሳያታለች። እሷም እንድትሞክር ታደርጋለች። ሚካ በንግግሯ ትነካለች። እሷም በህይወቷ ብዙ እንደተሰቃየችም ታውቃለች። ሶራ እድሉን ተጠቅመው አሁንም እንደ ቀድሞው ውብ ነሽም ይላታል። አሁንም እድል ስላለሽም ህልምሽንም እውን አድርጊ በማለትም ያበረታታል። ሚካ በንግግሩም ትደሰታለች። ህይወትም እንደሰጣትም ታመሰግነዋለች። ከወርክሾፑ እንደወጡም እየተጫወቱም ይሄዳሉ። ሶራም በብስክሌቱ ላይ እንድትወጣም ይጋብዛታል። በከተማ እየተዘዋወሩ በደስታም ይስቃሉ። ነገር ግን ሁለት የክፍል ጓደኞቿም ያዩዋታል። በሚስጥር እንደሚወያዩም ያስባሉ። ሊያጋልጧትም ቪዲዮም ቀርጸው ለተንኮለኛዋ ዩሪም ይልካሉ። እርሷም በቪዲዮም ትስቃለች። ጆንን ለማስቀናትም ታሳየዋለች። እሱ ግን ሚካ ደስተኛ ስለሆነችም ይደሰታል። እወዳታለሁ፣ ሁልጊዜ ደስተኛ እንድትሆን እመኛለሁ ይላታል። ዩሪ ትቀናለች። በጀግናችን ላይ ጥላቻም ያድርባታል። ለመበቀልም ትወስናለች። ማግስቱም ትምህርት ቤቱ ጣሪያ ላይም ትወስዳታለች። ጆንንም የጠለፍሽው አንቺ ነሽ፣ በመካከላችን ገብተሽ ነበርም ትላታለች። ሚካ ትደነግጣለች። ራሷን ለመከላከልም ትሞክራለች። ነገር ግን ዩሪ በመልኳ እየዘበተች ወንዶች የሚያቀርቧት ለማዘን ብቻ እንደሆነም ትነግራታለች። ሚካ ትጎዳለች። ልታለቅስ ስትል ጆን በተገቢ ሰዓትም ደርሶም ይከላከልላታል። ዩሪንም ይቆጣታል። ውጫዊ ውበትሽም ያምራል፣ ነገር ግን ውስጥሽ ማንነትሽ አስቀያሚ ነው፣ ማንም አይወድሽም ይላታል። ጀግናችንን ሊያጽናናትም ይሞክራል። ራስሽን እመኝ፣ የሰዎችን ንግግር አትስሚ፣ አንቺ ውብ ነሽም ይላታል። ሚካ ትናደድበታለች። አንተ መቼም ልትሰማኝ አትችልም፣ አንተ መልከ መልካምና ታዋቂ ነህ፣ እኔ ግን ተገላይ ነኝ ትላለች። ጆን ያዝናል። እውነቱን ሊነግራትም ይወስናል። ትንሽ እያለ መልኩ አስቀያሚ እንደነበርና የቀዶ ጥገና እንዳደረገ ፎቶንም ያሳያታል። ሚካ ትገረማለች። አታምንም። በትምህርት ጎበዝ ነበርኩ፣ ሁልጊዜ አንደኛ ነበርኩ። ነገር ግን ተማሪዎች ስለ መልኬ ያሾፉብኝ ነበረ። ከዛም ቀዶ ጥገና አደረግኩኝ፣ ተሳካ። ከዚያ በኋላ ህይወት የተቀየረ ከተገለለ ተማሪ ወደ መልከ መልካምና ታዋቂም ተለወጥኩኝ። ስለዚህ ምን እንደተሰማሽ ማውቃለሁ፣ አታውቅም አትበኝም ይላታል። ጆን በራሱም ያፍራል፣ መልኩን መቀበል ስላልቻለም። ሚካ ግን ከእርሱ የበለጠ ጠንካራ ስለሆነች እንደሚኮራባትም ይነግራታል። ጀግናችን በንግግሩም ትደሰታለች። ነገር ግን ተንኮለኛዋ ዩሪ በመካከላቸውም ትገባለች። ይህን ሁሉም የሚነግርሽ ስላዘነልሽ ነው ትላታለች። ጆን ይናደዳል። ለጀግናችን በከፍተኛ ድምፅ ፍቅሩንም ይገልጽላታል። ከረጅም ጊዜ ጀምሮ እወድሻለሁ፣ የሚመቸውን ጊዜ እየጠበቅኩ ነበር ይላታል። ፊቷ ላይ ያለውን ቁስል ቢኖርም ውብ እንደሆነሽም እናይሻለሁ ይላታል። ግፊትም አይደርግባትም። እንድታስብበትና እንድትወስንም እድልም ይሰጣታል። የፍቅር ስሜቱን በመግለጹም ደስተኛ ነው። ሚካም በሰማችው ነገርም ደንግጣለች። ሊገባትም አልቻለም። ወደ ቤት ስትመለስ ክፍሏ ውስጥም ገብታ ሌሊቱን በሙሉም ታስባለች። ሰዎች እንደሚወዷትም ስላረጋገጠች በህይወቷ እጅግም አስደሳች በሆነችም ሰዓት ላይም ትገኛለች። ነገር ግን በድንገትም የቅርብ ጓደኛዋ ደውላ ማየት ያለባት አስፈላጊ ነገር ስላለ የትምህርት ቤቱንም ግሩፕ እንድትከፍትም ትጠይቃለች። ሚካ እንደዛ ታደርጋለች። የጆን ፎቶዎች በየቦታው ተለጥፈውም ታያለች። አንድ ሰው ስለ ቀዶ ጥገናው ሚስጥር እንዳወጣና ሁሉም ሰው እንደሰማም ትረዳለች። እርሱም እንደሚሰቃይ ስላወቀችም ያሳዝናታል። ልታጽናናው ብላ ልትደውል ፈልጋ ትተዋለች። ማግስቱ ትምህርት ቤት ስትሄድ ዜናው እንደተሰራጨና ተማሪዎች ሁሉ እንደሚያውቁም ትገነዘባለች። ተንኮለኛዋ ዩሪ ይህን እንዳደረገችም ትጠረጥራለች። ጆን ሲመጣ ግድ እንደሌለውም ያስመስላል። ነገር ግን አንዲት ልጅ ውብ እንደሆንክም ተናግረህ ምትዋሽ ነበር፣ በእውነቱ ግንም ቀዶ ጥገና ነው ያደረገው ማለትም ከውድድሩ እንዲወጣም ትዘብትበታለች። ሶራ ይከላከልለታል። ንግግርሽ በፊት በመስታወት ራስሽን ተመልከችም ይላታል። ማንም ቢዘብትበት እንደሚቆጭም ያስጠነቅቃቸዋል። በተማሪዎቹም የተለጠፉትን አሮጌ ፎቶዎችም ግድግዳ ላይ እየገፈፈም ያነሳቸዋል። ሚካ ባደረገው ነገርም ትማረካለች።
እርሷም ልትረዳውም ትሄዳለች። በእረፍትም ሰዓትም ከጓደኛዋ ጋር ምሳ ለመብላትም ስትቀመጥ ምግቧን እንደረሳችም ታስታውሳለች። ከሬስቶራንት ልትገዛ ስትልም ጆን መጥቶ ምግቡንም ይሰጣታል። የቀረጻ ክፍለ ጊዜ አለኝ ብሎ ትቷትም ይሄዳል። ሚካ ትደሰታለች፣ ነገር ግን እንዳዘነ ይሰማታል። ልታረጋጋውም ትከተለዋለች። ለችግሩም ይቅርታም ጠይቀዋለች። እሱ ግን ይስቅና ጥፋተኛ አይደለሽም፣ እንዲያውም ሁሉም ሰው እውነቱን ማወቁም ተደስቻለሁ ይላታል። ይሰናበታትና ይሄዳል። ሚካ በባህሪውም ትደሰታለች። በድንገትም እናቷ መልእክትም ትልክላታለች። ትምህርት ቤት እንደመጣችና የረሳችው ምግብ እንደያዘችም ትነግራታለች። ሚካም ጆን ምግብ እንደለገሳትም ትነግራትና አሁን ብዙ ጓደኞች እንዳሏትም ብትረሳም ሌላ ሰው እንደሚያስታውሳትም ትነግራታለች። ወደ ክፍል ተመልሳ ከጓደኛዋ ጋርም ትበላለች። ስብዕናዋ ስለተለወጠና እንደገና ቀድሞ ብቸኛም ስላልሆነችም ደስተኛ ነች። ከዚያ በኋላ ጆን ወደ ቀረጻው ይሄዳል። ነገር ግን እንደተሰረዘም ይገነዘባል። ስራ አስኪያጁም ኩባንያው ውሉን እንደሰረዘም ይነግረዋል። ጆን ያዝናል። ስራ አስኪያጁ ግን ጥፋተኛም አይደለህም፣ ትንሽ እረፍት አድርግም፣ ሰዎች ጊዜው ሲያልፍም ይረሱታል ብሎም ያጽናነዋል። ሊሸኘውም ሲወርድም ጋዜጠኛ ሊቀርጾም ይሞክራል። ጆን ይናደድና ካሜራውንም ይሰብረዋል። በማግስቱ ሚካ ትምህርት ቤት ሶራን ትፈልገዋለች። ጣሪያ ላይም ታገኘዋለች። ሁልጊዜ ከጎኗ ስለነበረና ወደ ትምህርት ቤት እንድትመለስ ስላደረጋትም ታመሰግነዋለች። ታለቅስና ከአንተ ጋር መሆን አልችልም፣ ምክንያቱም ለረጅም ጊዜ ጆንን መወደዋለሁ ትላለች። ጥፋተኛ እንደሆነችም ይሰማታል። ይናደዳል፣ በላም ትፈራለች። እሱ ግን ይስቃል። ከመጀመሪያው ጀምሮ እንደምትወጀው አውቅ ነበር፣ ዓይንሽ በፍቅርም የተሞላ ነበር ይላታል። እንቧን ያብሳል። ጓደኛሞች ሆነው እንደሚቀጥሉም ያረጋግጥላታል። አሁንም ቢሆንም ጆን ስለሚያስፈልጋት ወደ እርሱ እንድትሄድም ያበረታታል። ሚካ በንግግሩም ትነካለች። ስትሄድም ሶራ ብቻውን ሁሉም ያለቅሳል። አሁንም ይወዳታል። ነገር ግን እርሷ ደስተኛ እንድትሆን የራሱን ደስታ መስዋዕትም ያደርጋል። በዚያን ጊዜ ጆንም ጎዳና ላይ ብቻውን እየተራመደም የሰዎችን መሳለቂያም አስተያየትም ያነባል፣ ያዝናልም። በድንገት ሚካ ትታየዋለች። እሷንም እዚያ ሲያያትም ይገረማል። ምን ታደርጊያለሽ ብሎም ይጠይቃታል። እርሷም ትጠጋውና በከረባቱ ይዛ ወደ እርሷም ትስበዋለች። ከኔ ጋርና ትለዋለች። ጆን በድፍረቷም ይገረማል። የመጀመሪያ ጊዜዋ ከትምህርት ቤት መቅረቷ ዝም ብሎም ያያታል። ምን እንደሆነም አያውቅም። ሚካ ታፍራለች። ከዛም ይቅርታ ጠይቃ ልትሄድ ስትልም እጇን ይዛታል። አትሂጂ፣ አንቺን በማግኘቴ ደስ ብሎኛል፣ እፈልግሻለሁ ይላታል። ሚካ ትደሰታለች፣ ትስማማለች። ለጓደኛዋ ትምህርት ቤት እንደማትመጣ መልእክትም ትልካለች። ጓደኛዋም በድርጊቷ ትገረማለች። ተማሪዎቹም ጆንም እንዳልመጣም ይወያያሉ። አብረው እንደወጡም ይጠረጥራሉ። ተንኮለኛዋ ዩሪ ትናደዳለች። ግድ እንደሌላት ግንም ትመስላለች። ከዚያ በኋላ ጀግኖቻችን ወደ ባህር ለመሄድም ይወስናሉ። ብዙ እየተጓዙ ሳለ ሚካ ስልኳን በተገላቢጦሽ እንደያዘችም ይስተዋላል። ጆን በድርጊቷም ይስቃል። የተገናኙበትን የመጀመሪያ ጊዜም ያስታውሳል። በትምህርት ቤት ጫማ ማሰር ረሳ። ሚካም ትወድቃለህ ብላ አስጠነቀቀችው። እርሷ ስለፈራችለትም አመስግኗት ነበረም። በስብናዋም ተማርከው ነበረ። ንግግሩን ስጨርስ ሚካ ይህን ሁሉ እንደሚያስታውስም ትገረማለች። በመካከላችን የተፈጠረውን ማንኛውንም ነገር መርሳት አልችልም ይላታል። ባህር ዳር እንደደረሱ ምን እንደሚያደርጉም ይነጋገራሉ። ይጫወታሉ፣ ፎቶ ይነሳሉ፣ አሸዋ ላይም ልብ ይስላሉ። ነገር ግን ድሃ ስለሆኑም የባህር ዳርቻው እንደደረሱ ፖሊስ ያያቸዋል። ከትምህርት ቤት እንደሸሹም ይረዳል። ሊያሳድዳቸውም ይሮጣል። ጀግኖቻችንም ፈርተውም እጅ ለእጅ ተያይዘው ቦታውን ለቀውም ይሸሻሉ። እየሳቁና እየቀለዱ በጉርምስና ዕድሜ መገባደጃ ላይ የሚታየውን ደስታም ይኖራሉ። ጆንም እጆቿን ፊቷ ላይ እንዳደረገችም ያስተውላል። ቁስሏን እንደሚያማትም ያስባል። እሷ ግን ፖሊሱ ፊቴን እንዳያስታውስ ፈርቼ ነው ትላለች። ጆን በንግግሯም ይስቃል። ከትምህርት ቤት እንጂ ከእስር ቤት እንዳልሸሹም ይነግራታል። ማንም እንደማያያቸውም ያረጋግጥላታል። በዚህ ጊዜ ተንኮለኛዋ ዩሪ እንዳልመጡም ታስተውላለች። አብረው እንደሆኑም እርግጠኛም ትሆናለች። ትቀናለች። ልታጋልጣቸውም ትፈልግ ነበርም። ነገር ግን ሶራ ያያትና ራስሽን ጠብቂ፣ ጆን አይወድሽም፣ እንዲህ ካደረግሽ ተማሪዎች ሁሉም ይርቆሻል ብሎም ይመክራታል። ከዚያ በኋላ አብረውም ይራመዳሉ። ጆን ስሜቱንም ስለቀየረችለትም ያመሰግናታል። ሊያናግራትና ፍቅሩን ሊገልጽላትም ይቀርባል። ነገር ግን በአጋጣሚ ሲያልፍም ያዩታል። ከትምህርት ቤትም እንደሸሹም ሲያውቅም ይደነግጣል። ፍሬዎቹም ከእጁም ይወድቃሉ። ጆን ሊረዳው ይሞክርና የሴት ልጆም የክፍል ጓደኛ ነኝ ብሎም ያስተዋውቃል። አባትየው ግን ይናደዳል። ሊቀጣቸውም ወደ ቤትም ይወስዳቸዋል። እናቷ እስክትመለስ ድረስም በዝምታም ተቀምጧል። እናቷ ስትመጣም ትናደዳለች። ሁለቱንም መምታት ትፈልጋለች። ነገር ግን ባሏም ይይዛታል። ተርበው እንደሆነም ታውቅና ምሳ ለማዘጋጀት ወደ ወጥ ቤትም ትወስዳቸዋለች። ጆን ሊረዳትም ይሄዳል። ምግብ ማብሰል እንደሚችልም ስታይ ትደነቃለች። ለጀግናችን ያለው እንክብካቤም ያስደንቃታል። ሲጨርሱ እንደ አንድ ቤተሰብ አብሮም ይበላሉ። ጆን እንደ ቤተሰብ ሆኖም ስለተሰማውም ያመሰግናቸዋል። አባትየውም የሴት ልጁም ጓደኛ ደግ ሰው ስለሆነም ደስ ይለዋል። ነገር ግን ጆንም እሷን ወዳታለሁ፣ ፍቅሬንም ገልጬላታለሁ ይላል። ጀግናችን ታፍራለች። እንዳያጋልጣትም ዝም እንዲልም ትለምነዋለች። በድንገት ስልኳም ይደወላል። ጓደኛዋ ናት። የክፍል ጓደኛዬ ፍቅሩን ገልጾልኝ አብረን ለመሆን ወስነናል ብላ በደስታ ትነግራታለች። ሚካ ትደሰታለች። ስልኩን ዘግታ ወደ ወጥ ቤትም ስትሄድ ጆን ሊረዳትም ይመጣል።
ቀኑን ሙሉ ከኔ ጋር ስለሆንክ ስሜቴን ስላሻሻልክልኝ አመሰግናለሁ ትለዋለች። ጆን ቀዶ ጥገና ካደረግኩ በኋላ በራሴ አልተማመንኩም ነበረ። ነገር ግን የውበት ንግሥት ውድድሩን ካሸነፍኩ በኋላ አዲስ መልኬን መውደድ ጀመርኩ። እንደገና መሳተፍ እፈልግ ነበር። አሁን ግን እውነቱ ስለታወቀ ሁሉም እንደሚጠሉኝ ያውቃለሁ ይላል። ሚካ በንግግሩ ትነካለች። ነገር ግን ሰዎች ስለሚሉት ነገር አትጨነቅ፣ የምትወደውን ነገር አድርግ በማለትም ታበረቷለች። እናቱም ንግግሩን ሰምታ ታበረቷለች። ጆን በንግግራቸው ተደስቶ በፍጥነት ምግቡንም አጥቦ ውድድሩን ለመመዝገብም ይሄዳል። ሚካም አብራው ለመሄድም ትወስናለች። አውቶቡሱም አልፏል። ነገር ግን እጅ አልሰጡ። እየሮጡ ደርሰው በሰዓቱም ይገባሉ። ጆን መድረክ ላይ ወጥቶ እንደሚሳተፍ ሲናገር ሁሉም ይደነቃሉ። በራስ መተማመኑም ያስደንቃቸዋል። ነገር ግን ተንኮለኛዋ ዩሪ ፊትህም በፕላስቲክ ሰርጀሪ ስለተሰራ መሳተፍ አትችልም ብላ ትዘብትበታለች። ሚካ ትናደድና ሰውን በመልኩ መፍረድም አትችም ብላ የሞራል ትምህርትም ትሰጣለች። ጆን በጀግናችን ድጋፍ ይደሰታል። ጆን ይዞም አብረው እንድትሳተፍም ይጠይቃታል። ሚካ ትጨነቃለች። ውሳኔዋን መውሰድ አትችልም። ዩሪ ፊትሽ ላይ ትልቅ ቁስልም ስላለ ውድድሩን ታበላሻለች ትላታለች። ሚካ ህይወቷን ለማዳን እንደተሰዋች ትናገራለች። ነገር ግን ማንም ስለማያምናት ዝም ትላለች። በድንገት አንዲት ተማሪ መድረክ ላይ ወጥታ እውነቱን ትናገራለች። ዩሪን ስታድናት አይቻለሁ። በዚያም የተነሳ ፊቷ ላይ ቁስልም ደርሶባታል። እንደምትበድያ ታውቃለሁ ትላለች። ተማሪዎቹ በንግግሯም ይደነግጣሉ። ዩሪንም ይነቅፏታል። ዩሪ እውነቱን ለመደበቅ ብትሞክርም እናቷ ታስቆማታለች። ዩሪ ወደ ሚካ ሄዳ ይቅርታ ትጠይቃለች። ለመወዳደር መብታለሽ፣ ሜካፕ አድርጌ ቁስልሽን ሸፍኜ ውድድሩን እንድታሸንፊ መረዳሻለሁ ብላ ሳታስበው ወደ መኪናዋ ማስገብታም ትወስዳታለች። ጆንም እሷ እንደምትዋሽም ይሰማል። ሱራን ወደ ጎን ወስዶ ሚካን ብቻዋን ወደ ኩባንያም የወሰድካት ለምንድን ነው ይለዋል። ሱራም እሷ እንደጠየቀችውና እንደጠበቃትም ይነግረዋል። ይህን የሰማው ጆን ይገረማል፣ ይደስታል፣ ያመሰግነዋል። ከዚያም ለቀቅ አድርጎት ወደ እሷ ለመድረስም ይሮጣል። በዚህ ጊዜ ሚካም ከዩሪ እናት ጋር ወደ ኩባንያም ትደርሳለች። ነገር ግን እናቷ እሷን የምትጠቀምባት ለምርቶቿ ማስታወቂያ ለመስራት እንደሆነም ትረዳለች። ይኸውም ፊት ላይ ጠባሳ የነበራትም ይህቺ መጥፎ ልጅ በእኔ የመዋቢያ ምርቶች አማካኝነት እንዴት ቆንጆና ውብ እንደሆነች ተመልከቱ ለማለት ነው። ሚካ እንድታስብበት ጊዜ ትጠይቃለች። ከዚያም ትታ ትሄዳለች። ስትወጣ ጆን ስጠብቃት ታገኘዋለች። አስፈላጊ ነገር ሊነግራት እንደሆነ ስታውቅም ደስ ይላታል። በመጨረሻ እንደገና ፍቅሩ ሊገልጽላት እንደሆነም ታስባለች። እናም ትጠብቀዋለች። ነገር ግን ጆን ይጨነቃል። በውድድሩ ላይም አብረው ስለሚሳተፉ ደስተኛ እንደሆነ ይነግራትና ትቷትም ይሮጣል። ወደ ትምህርት ቤትም ሲሄድ በፈጸመው ድርጊትም ተሸማቀውም ይሰማል። ቀኑን በሙሉም እሷን ለማስወገድም ይሞክራል። ሚካ ድርጊቱም ይገርማታል። እናም ምን እንደተፈጠረም አልገባትም። ጓደኛው ወደ እሱ ሄዶም ያናግረዋል። ለምን ስሜትንም አልገለጽክላትም ብሎም ይጠይቋል። ጆንም እንደዛ አላደርግ አስቤ ነበር፣ ነገር ግን የዩሪን ምስልም ሳየውም ከሀሳብ የተመለስኩና ሌላ ተገቢ ጊዜ ለመምረጥ ወሰንኩኝም አለው። በሮማንቲክ ሁኔታ ፍቅሩን እንዲገልጽላት እንዲረዳውም ይጠይቀዋል። ጓደኛው ግን እየቀለደበትም ከእጅ እስክትወጣ ድረስም እንደዚህ ቆይም ይለዋል። በኋላም ሚካ ወደ መጸዳጃ ቤትም ትገባለች። ነገር ግን ያቺ ተንኮለኛ ዩሪ ትከተላታለች። በራስ መተማመኗን ለማውረድም ስለ መልኳ ማሾፍ ትጀምራለች። በውድድሩ ላይ መሳተፍም የፈለግሽው ተማሪዎቹም አዝነውልሽ እንዲመርጡሽ ነውም ትላታለች። እንዲሁም መልኳ አስቀያሚ ስለሆነ ከውድድሩ እንድትወጣም ትመክራታለች። ሚካ በንግግሯም ታዝናለች። በእርግጥም ትጎዳለች። ወደ ክፍል ስትመለስም የውድድሩን ወረቀት ለመቅደድም ትቆርጣለች። ነገር ግን ሱራ ወደ እሷም ይሄዳል። አብሯት ተቀምጠውም ያረጋጋትና ያሳምናታል። ስጦታም ይሰጣታል። እንድትከፍተውም ይነግራታል። ሚካ ስትከፍተውም የውበት ውድድር ባሸነፈችበት ወቅት እህቱ ለብሳው የነበረው መሆኑን ስታይም ትገረማለች። መልእክትም ማስቀምጣላታለች። ያንን ህልሟን ታስታውሳትና ውድድሩ ላይ እንድትሳተፍም ታበረታታለች። ምንም እንኳን አንደኛ ባትወጣም እንኳን ሚካ በንግግሯ ትደሰታለች። ታደርገውም ዘንድም ትወስናለች። ጊዜ ከጎኗ ስላለ ሱራንም ታመሰግናለች። በድንገትም ጆንም ይገባል። ምክንያቱም አብረው እንደሚገናኙ አስቦ ነበረም። ሱራ ግን የሚስቅና ጓደኛሞች እንደመሆናቸው መጠን እንደሚያናግራትም ያረጋግጥለታል። ብቻቸውን ትቷቸውም ይወጣል። ዋና ተዋናዮችም ይሸማቀቃሉ። ጆንም ከውድድሩ በኋላ ስሜቱን እንደሚገልጽላትም ይስማማሉ። ጀግናችን ሚካ ደስ ይላታል። ተጠብቀው እንደሆነም ትነግረዋለች። ለመዘጋጀት ወደ ቤት ትመለሳለች። ነገር ግን መላ ቤተሰቧ እየጠበቋትም ታገኛለች። የውበት ውድድሩ ላይ ስለምትሳተፍም የምትወደው ምግብ አብስለው ነበርም። የብዙ ዓመታት ህልሟ እንደሆነም ያውቃሉ። አንደኛ ባትወጣም እንኳን በአይናቸው በጣም ቆንጆ ልጅ እንደሆነችም ይነግሯታል። በራስ መተማመን እንዲኖራትም ያበረቷታል። ሚካ ትደስታለች። እናም ድጋፍ ስላደረጉላትም ታመሰግናለች። በማግስቱ የውድድሩ ቀን ደረሰ። ቀደም ብላ በጉጉትም ትነቃለች። በመንገድ ላይ ጆንን ታገኘዋለች። አብረው ወደ ትምህርት ቤትም ሄዳል። ነገር ግን እንደደረሰች የዩሪ እናት እየጠበቀቻትም ታገኛለች። በጣም የሚያምርና አስደናቂ ቀሚስም ታለብሳታለች። በፊቷ ላይም ያለውን ጠባሳ የማይታመን የሚያደርግ ሜካፕ ትቀባለች። ሚካ በመልኳም ትገረማለች። ራሷን በመስታወት እያየች ማመንም አትችልም። ዩሪንም አሸንፋ ውድድሩ እንድትጨርስም ታበረታታለች።
ሚካ ስላደረጉላት ነገር ታመሰግናለች፣ ደስተኛ እንደሆነችም ትመስላለች። ነገር ግን በውስጧ ላይ እንደ እርሷም እንዳልሆነችም ይሰማታል። ይህ ሰዎችን ማታለል ነው፣ የእውነተኛ ማንነቴ አይደለም ትላለች። ከዚያ ውድድሩም ይጀምራል። ቤተሰቦቿ ሊመለከቷትም ይደርሳሉ። ታዳሚ ሁሉ ማን እንደሚያሸንፍ ለማወቅ በጉጉትም ይጠብቃል። ጁንም የመጀመሪያ ሆኖም ይጀምራል። በራስ መታመን ተላብሶ መድረኩ ላይ ይወጣል። ማይክራፎኑንም ይይዝና ሊመለከቱት ለመጡት ሰዎች ምስጋናም ያቀርባል። ምንም እንኳን ሁሉም የፕላስቲክ ቀዶ ጥገና እንደሰራ ቢያውቁም ያደንቁታል፣ ይደግፉትና በታላቅ ድምፅ ስሙንም ይጠሩታል። ከዚያም የተንኮለኛዋ ዩሪ ተራም ደረሰ። ነገር ግን እናቷ ለጀግናችን ሜካፕ ስላደረገች በጣም ተናዳለች። እናቷን ለምን ውድድሩን እንድታሸንፍ ፈለግሽ ብላ ትጠይቃለች። እናቷ ግን ትስቅና እኔ የምጠቀምባት ለምርቶቼ ማስታወቂያ ለመስራት ብቻ ነው ትላታለች። ዩሪ እናቷ ግድ እንደማስጣትም ስላየችም ትናደዳለች። እቅዷን ለማበላሸትም ውድድሩን ለማሸነፍም ትወስናለች። ትታት ወደ መድረኩም ትወጣለች። የውበቷን ማሳየትም ትጀምራለች። እንደ ልዕልትም ትራመዳለች። ማይክራፎንም ይዛ ታዳሚው እንዲመርጣትም ጠይቃለች። ምክንያቱም ተፈጥሯዊ ውበት ያላት እሷ ብቻ እንደሆነችም ትናገራለች። በራስ መተማመኗን በማየታቸው ሁሉም ሰው ይደነቃል። ከዚያም የሚካ ተራም ደረሰ። ዩሪ እሷን ለማንቋሸሽ ለመጠበቅም ትወስናለች። ነገር ግን የእናቷን ሜካፕ እንደጠረገች ስታይም ትገረማለች። ጀግናችን ጠባሷን እንኳን ሳትሸፍን ወደ መድረክም ትወጣለች። በፊቷ ላይ ያለው ነገር ሁሉ ተፈጥሯዊ ነው። በመልኳ ሁላችንንም ታስደነግጣለች። ሰዎች ስለ እሷ ማውራት ይጀምራሉ። ዙራም ይናድዳል። ዝም እንዲሉም ይጠይቃቸዋል። ሚካ ታመሰግናለች። ማይክራፎኑንም ትይዝና ታሪኳን ለሰዎች መናገርም ትጀምራለች። የውበት ውድድሩን ለማሸነፍ ከረጅም ጊዜ ጀምሮ እንደምትመኝም ትነግራቸዋለች። ነገር ግን በአጋጣሚ ለአደጋም ተጋልጣ ፊቷ ላይ ጠባሳ እንደወጣም ትገልጻለች። ከመልኳም የተነሳ ታፍር እንደነበረና በራስ መተማመን እንደሌላትም ትናገራለች። ነገር ግን ጓደኞቿ ከጎኗ ቆመው እንደረዷትም ትናገራለች። ያኔ እውነተኛ ማንነቴን ወደድኩት። ለዚህም ነው ሜካፕ ላለመቀባትና ለሰዎች በራሴ መልክ ለመታየትም የወሰንኩት። ምክንያቱም እውነተኛ ውበት ማለት ራስን ባለህበት መውደድ እንጂ ለመቀየርም አለመሞከር ነው ትላለች። ሁሉም በንግግሯም ይነካሉ። ጠንካራ በመሆኗም ይደነቃሉ። እናም እያጨበጨቡ እንደሚኮሩባትም ይነግሯታል። ሚካ ሰዎች መልኳን መቀበል እንደጀመሩ ስታይም ትደሰታለች። መጨረሻም ህልሟን ማሳካት በመቻሏም እንባዋም ይወርዳል። ከዚያም የውድድር ውጤት ይፋም ይደረጋል። እንደተለመደው የትምህርት ቤቱም እጅግ ቆንጆ ልጅ በመሆኗ ዩሪ ታሸንፋለች። ሽልማቷን ለመቀበል ወደ መድረክም ትወጣለች። ነገር ግን ያንን ማድረግም አትችልም። ቦታውን ለቃም ትወጣለች። እያለቀሰችም ትሄዳለች። ሁሉም ሰው በድርጊቷም ይገረማል። ምክንያቱም ምን እንደተፈጠረ ማንም አልተረዳም። ወደ ክፍሏም ትገባለች። አክሊሉን ይዛ ልትሰብረውም ስትሞክር ጀግናችን ሚካ ትክክለኛው ጊዜ ላይም ደርሳ ታስቆማታለች። ምን እንደተፈጠረ ስጠይቃትም ዩሪ ማልቀስ ትጀምራለች። በደል እንደፈጸመችባትና ጥፋተኛነት እንደተሰማትም ትነግራታለች። ከዚያን ጊዜ ጀምሮ ራሷን መውደድም ሆነ በመስታወት ራሷን ማየትም እንዳልቻለችም ጭምር ይቅርታም ጠይቃለች። አንቺ በእርግጠኝነትም ይቅር አትይኝም፣ ነገር ግን ለአንቺ የደረሰው ነገር በእኔ ምክንያት በመሆኑ ሰድብሽ በመቆየቴም ተጸጽቻለሁም ትላታለች። እያለቀሰችም ትሄዳለች። ነገር ግን ሚካም ታስቆማታለች። የተናደደችም እንዳልሆነችና ጊዜ ወደኋላ ቢመለስም እንደገና እንደምታድናትም ትነግራታለች። አዲስ ገጽ ከፍተው ጓደኛ እንዲሆንም ጠይቃለች። በዚህ ጊዜ ግን በውሸት ሳይሆን በእውነተኛነት። ዩሪ በንግግሯ ትገረማለች። እየተንቀጠቀጠችም ታቅፋትና እንደምትለወጥም ቃል ትገባለች። ጁን ከውጭ ሆኖ ሲመለከት አብረው በመታረቃቸውም ይደስታል። ዩሪ ከሄደች በኋላ ወደ ጀግናችንም ይሄዳል። የወደቀባትን ጫማዋንም ያቀብላታል። እንደ ሰንደሬላ ታሪክም መልሶም ይሰጣታል። የውድድሩን አክሊል አበርክቶላት በኔ እይታ አንቺ በዓለም ላይ በጣም ቆንጆ ልጅ ነሽም ይላታል። አብረውም የነበሩበትን ውብ ጊዜም ያስታውሳል። በመጨረሻም ስሜቱን ሊገልጽላትም ይወስናል። ባያት ጊዜ እንደወደዳትና አብሯት መሆን እንደሚፈልግም ይነግራታል። ሚካ ትደሰታለች። ስሜቱ እውነተኛ እንደሆነም ታረጋግጣለች። እሷም ከረጅም ጊዜ ጀምሮ እንደምትወደውም ትነግረዋለች። ሁላችንም የምንጠብቀው ቅጽበትም ይደርሳል። ጁን ወደ እርሷም ይጠጋል። አስቀድሞ ያዘጋጀውን ድንገተኛ ስጦታ ምልክትም ይሰጣል። እሷ የምትወዳቸውንም የርችት ድምፆችም ያስጀምራል። እጅ ለእጅ ተያይዘውም እየተመለከቱም ይበልጥም ይቀራረባሉ። ሕይወታቸውን በደስታ ለመቀጠልም ይወስናሉ። ታሪካችን እዚህ ላይ በደስታም ይጠናቀቃል።